ነት ኦርቶዶክስ ነኝ ስለ እምነቴ በጣም ቀናኝ ነኝ እንዴት እንደሆንኩኝ በኋላ ጠይቀኝ እሺ እኔ በጣም ለምን አትነግረኝም አለ ልንገርህ አሁን ለምሳሌ ድሮ ለፍልስፍና ቅርብ የሆንኩኝ ሰው ነኝ ምናምን እና አምላክ አለ ብትለኝ ቢኖርስ ባይኖርስ ምን አገባኝ አይነት ሰው ምን አገባኝ ሌላ አይረብሽኝ ገነት አለ ብትለኝ ስንሞት እናገኘዋለን አይደል ምን አይነት ሰው ነኝ እንደዛ አልነበርኩም እኮ ሳድግ እኮ ነው ቲኔጅ ምናምን እየሆንኩኝ ስመጣ ምናምን የማይረቡ መጽሐፎች እያነበብኩና ጅላጅሎ እንደ ብዙ ልጅ በቃ በጣም ጅሎ ሆንኩኝ ከዛ እምነትም የሌለኝ መሰልኩ ከዛ የመጀመሪያው ኤግዚቢሽን ከሰራው በኋላ በጣም በቃ የልብ ልብ ተሰማኝ እኔ ነኝ ያክል ሰው የለም እሺ ወገቤ ነው ማሚ የዲስክ መንሽራት ከዛ ዮናስ ቀና ብሎ መሄድ የማይችሉ እንደዚህ ተጣም እውነት ነው ሲሪየስ ነበር ወደ በስማም ሲሪየስ ከዛ 3 ወር ምናምን ተኝቻለሁ ቤት በቃ ፊዚዮቴራፒ ወስዳለሁ ምናምን መልሶ ይመለሳል ፊዚዮቴራፒ ወስዳለሁ መልሶ ይመለሳል ማዘር ተሳለችው ልጄን አቆመ ወሰድልኛል 3 ወር አልጋ ላይ እኔና እግዚአብሔር ተገናኘን እኔ ምን ጠየቁት በቃ እንድራመድ ፍቀድልኝ አቃሉ አንተ እንደምፈቅድ ምናምን ብቻ እሱን ብቻ ፍቀድልኝ ሆስፒታል 2 ኪሎ ብቻ ነው መሸከም ይችላል ተባልኩኝ ከዚህ በኋላ 2 ኪሎ ነው በቃ ከ2 ኪሎ በላይ ከያዝክ በቃ እሺ ህይወት ያከትማል ምናምን በቃ ፊዚዮቴራፒ ወስዳለሁ ምናምን ከዛ እግዚአብሔርን ለመንኩት ማዘር ጸበል እያመጣች ትቀበኛለች ምናምን በጣም በተሰቃየችው በቃ መጠይቀው እሱን ነበር በቃ ልራመድ ሌላ አትከልክለኝ በቃ ቢያንስ ሌላው አርቱ ይቅር በቃ እንድራመድ ፍቀድልኝ ቀና ብሎ መሄድ መሮጥ ያምራል መሮጥ ያምረኝ ነበር በሰው ቀና ነበር ሰው ቀና ብሎ ሲሄድ ምናምን እኔ በቃ እንዳለ ነገረኛ እሱ እፈቅድልሃለሁ አለ እኔ እፈቅድልሃለሁ ተረጋጋ ግን ማመን ይቻላል አምላክ እንዳለ ማወቅ አለብህ ከዛ ቲክቶክ ያኔ ኮሮና ሰዓት ምናምን መጣ ምናምን ቲክቶክ ምናምን እንትናለ ከዛ ቲክቶክ የሆነች አንድ ልጅ አስተዋወቀችኝ ቲክቶክ ላይ ስገባ የሆኑ ስለ ቤተክርስቲያን የሚያስተምሩ ልጆች ምናምን እሺ አማይ ጀመርኩኝ ምናምን ከዛ መማር ጀመርኩኝ ይሄው እንደተኛ ነው ተኝቼ አልጋሬ በቃ አያለው ምናምን ከዛ እንደዚህ ነው እንዴ ከዛ ማወቅ ጀመርኩኝ ምናምን ከዛ በቃ ቢያንስ አሁን ኦርቶዶክስ ነኝ ማለት ጀመርኩኝ ከዛ ተሻለኝ ምናምን ወክ ማድረግ ጀመርኩ ከዛ ቦሌ መድኃኒዓለም ጋር ወክ ማድረግ ነው ሌሎች ሰዎች ሊከፋችሁ ይችላል እውነት ስለሆነ ግን ልንገራችሁ ቅርብም ስለሆነ ኖ እኔ ወሬ የለኝ ወደ መድኃኒዓለም ነው ደግሞ ይልክ እኔ የቦሌ ጫፍ ነኝ ታውቃለህ የቦሌ ድንበሩ ነኝ ክፍለ ከተማ ቦሌ ነው የቦሌ ልጅ ነኝ እዛ አካባቢ እንዳለ ክፍለ ከተማው እንደዛ ነው ድንበር ነው እኛ ከኛ በኋላ ቂርቆስ ነው ካሳንቺስ ነው ከዛ ወደዛ ግን እኛ ቦሌ የእናንተ አካባቢ ነው ድንበር እኛ ድንበር ነን በከተማ በኩል ድንበር ነው ስለዚህ የሀብታም መቋጫ ነው ተረዳኝ እሺ ስለዚህ ወክ ምናረጋው ወደ ሀብታሞቹ ምድር ነው ካሳንቺስንማ እናውቀዋለን ስለዚህ አርቲስት ነኝ የሆነ ነገር ያለው ምናምን ወደ ቦሌ ነው ሁሌ ወክ ማድረጉና ቦሌ መስመር ላይ በጣም ብዙ ያገኛል ወክ እንደውም ዴዲኬትድ ወክ አድርጌ ምክንያቱም ለምኜዋለሁ እግዚአብሔር ወክ ስለዚህ መራመድ ትልቁ ስጦታዬ ነው ጸጋዬ መራመድ ነበር በቃ ቋሚ ሁሌ እና አንድ ቀን እየሄድኩኝ ምናምን መንገድ ላይ ያቆመው የሚሰብኩት ሰዎች አሉ አይደለ ሰበኩኝ ጠየቁኝ ከዛ ሲጠይቁኝ ምናምን እኔ ክርክር ህግ አውቃለሁ ነገራችን ላይ አብልጣብልጥኝ በማላውቀው ነገር በከራከር እችላለሁ ባላቅም ጥሩ ተከራካሪ ነኝ እንዳታሸንፈኝ ማድረግ እችላለሁ ከዛ ተከራከርኩኝ ዝም ብዬ አላቅም ስለ እምነቴ ግን ከዛ ጸጽተኝ ከዛ ግን አየሁት ባሽን እንዴት ነው ማሸንፋችሁ ምንድን ነው የሚጠይቁና ገባውና ተማርኩ ቁጭ ብዬ ሌላ ቀን እንደሚያገኙኝ ያውቃሉ ከዛ በኋላ በሚቀጥለው ስንሄድ ተገናኘና ድጋሚ 7 ነው አልቻሉኝም ምክንያቱም የሚጠይቁትን ጥያቄ አውቃሉ ጠይቀውኝ ነበረ ለሁሉ ነገር መልሳለኝ ሰዎች የመለሱት ዩቲዩብ ላይ የለም ቁጭ ብዬ ኖት ሁሉ እየጻፍኩ የተማርኩት ግን ለክርክር ነው በዛ መሀል ግን በጣም ተማርኩኝ እምነቴ ልጅቷ እግዚአብሔር ይስጣት ቆንጆዬ ስለነበረች ነው የቆምኩላት አልቆምላትም ነበር ሌላ ሰው አሁን ለምሳሌ ያስቆመኝ ጠይቄ ነበር በኋላ የሁለተኛውም ክርክር ላይ ነበረች እሷ ኦኬ ከዛ በኋላ ግን አወቁኝና ከዚህ ልጅ ጋር እንዳትከራከሩ ምናምን ገና ሌላ ማያቀኝ ሲያስቆም ተውት እሱ ነበር እውነትን ነው ይገርማለሽ እንዴ ሰው ይሰበሰብ ነበር እኔ ቁም ሲከራከር ምናምን ሁሉም እዛ እንትን የሚሆነ በርገር ቤት ነበር አለ አዳባቢው ከመዞሪያ ወደ ይድናምን ወደዚህ ምንድነው እሺ አውልከ ነኝ እቺ መዞሪያ ላይ መድኃኒዓለም ህንጻ ላይ ማለት ነው
እዛ ጋር በጣም ብዙ ሰው ይሰበሰብ ነበር ማታ እኔ ስቆም ለመከራከር ሆን ደስ ብሎ ነበር የሚሄደው። ሰውን ያነሳው ወደዛ አምላኬን ከዛ አምላኬን በዛ አወቅኩት አጋጣሚ። በቃ አሁን በአለት የጸና እምነት ነው ያለኝ። በአምላክ ላይ ያለኝ እምነት ምንም ጥርጥር የለኝም። አሁን ብዙ ሰው ዮናስ በአምላክ ላይ ያለ እምነት ያስቀናኛል ይላል። አምላኬ ፈልጎኝ ነው የመጣው። የሚገርም ነገር ለካ ቢያንኳኳል የተዘጋ በር አሰማም ምናምን ትደነቁራለህ። ሌላ መንገድ ይፈልጋል አይቶ አምላክ። አሁን በአምላክ ላይ ያለኝ እምነት በጣም እና አልፈራም። ለዛ ነው አልፈራም። ምንም ነገር አልፈራም። ፈጣሪ ያላለው ነገር ሆነ እና የሚያሰጋኝ ነገር ነው። በዛ የተነሳ አምላኬን አወቅኩት። እና እህታችን ዘርፌ ተስፋ አደርጋለሁ እኔ ታናሽ ወንድምሽን ፈለገ አትናቴዎስ እንደው መልእክቴን ሰምተሽ እንደው በክርስቶስ ፍቅር የተሞላ ጥሬን አድምጠሽ አንድ ቀን ሰዓት ቀጠሮ ይዘን በቻልነው አቅም መጽሐፍ ቅዱስን መሰረት አድርገን ኦርቶዶክስ ቤተክርስቲያን ይሄ ትምህርቷ ከመጽሐፍ ቅዱስ ውጪ ነው፣ ይሄ ትምህርቷ ከመጽሐፍ ቅዱስ ውጪ ነው የሚሉትን ሐሳቦች መተሽ ከኛ ጋር እንደምትወሪ ተስፋ አደርጋለሁ። እኔ ብቻ አይደለሁም፣ ሌሎችም ወንድሞች ይጠብቁሻል። እዚህ ሶሻል ሚዲያ ላይ የምናገለግል ወንድሞች ለአንቺ ታናናሽ ሆነን በእድሜ ለአንቺ ታናናሽ ሆነን እዚህ ሶሻል ሚዲያ ላይ ያሉ ወንድሞች ይጠብቁሻል እና ካቻልሽ ፕሊስ መተሽ ብናወራ ደስ ይለናል። ፖዘቲቭ ሆኜ ነው ይህን ጥሪ ማቀርብልሽ። ያው አንቺን ለማስጨነቅ እንደው አንቺ ላይ የሆነ ስተት ለመፈለግ አይደለም። ቀደም እንዳልነው ሊሰመርበት ይገባል። ኦርቶዶክስ ቤተክርስቲያን ይሄ ትምህርቷ እውነት ከመጽሐፍ ቅዱስ ውጪ ነው ብለሽ የምታምኚ ከሆነ በየትኛውም ሰዓት ላይ ላይቭ ለመግባት እንችላለን። የግል ጉዳይ እንኳን ቢኖረን ፈለገ አትናቴዎስ ባይመቸው ሌላ ወንድሞቹን አስቸግሮ ሌላ ቤትም ተከፍቶ ቢሆን አንቺ የሚመችሽ ሰዓት ላይ ላይቭ ተከፍቶ መተሽ መጽሐፍ ቅዱስን መሰረት አድርገሽ እነዚህ ትምህርቶች ከመጽሐፍ ቅዱስ ውጭ ናቸው እንድትይ እንፈልጋለን። ቀደም እንዳልኩት ዛሬም እናትሽ ቤተክርስቲያን በሮቿ ክፍት ናቸው፣ ለአንቺ ብቻ ሳይሆን ልክ እንዳንቺ ለጠፉ እህቶች ወንድሞች ማለት ነው። እና ፕሊስ ይሄንን ድልሽን እንደማታበላሹ አምናለሁ። ይሄ በነገራችን ላይ ትልቅ ማረጋገጫ ነው። በዚህ አጋጣሚ ይሄንን ቻሌንጅ እንደውም ሞር ሰፖርት ማድረግ ያለባቸው ሌሎችን ፕሮቴስታንት የሆኑ እህቶች ወንድሞቻችን ናቸው። ለምንድን? ምክንያቱም ኦርቶዶክስ ቤተክርስቲያን ትምህርቷ ከመጽሐፍ ቅዱስ ውጭ ነው ብላ ስለሆነ ወደ ፕሮቴስታንቲዝም የሄደችው። አዎ ይሄን አጋጣሚ ተጠቅመሽ ልታሳይ ይገባል ብለው እነሱ ራሳቸው ገፍቶ እኔ ያው ዲያቆን ነበርኩና እንደዚያ ብዬ ነበር ምናምን ነበር ከነ ቆስጤ ምናምን ጋር እንኳን እንስተዋወቃለንና ታውቃላችሁ። ቆስጤ ምንድን ነው? ማን ልበል ወንድሜ? አላወኩም፣ ይቅርታ። ሁሉንም መርምሮ መልካሙን የሚያዙ ነኝ። አካውንቱን ቀይሬ ነው። አላስታወስኩም። ወይም ደግሞ ኳን የሚለው ማለት ነው። እንጃ ሊመጣልኝ አልቻልኩም። ምናልባት አካውንትን ስላላስታወስኩት ይሆናል። ቀይሬ ያለባል። የት ደብር? እና ማርያም አውርተናል እኔ እናንተ በባለፈ በፊት እንደ ሰለምኩ አካባቢ ምናምን አወርተናል መሰለኝ። ታችኋል? በውስጥ አውርታችኋል? አይ በውስጥ አላወራንም። ምን ላይ ላይቭ ላይ ነው? ምንድን ነው ያወራው? ኤኒዌይስ እሺ፣ ምን ልርዳ? እኔ በውስጥ ቢሆን ነው የሚሻለው። ሚስጥር ነው እፎይ፣ ለዚያ ነው። ያ ምንም ሚስጥር የለም። ዲያቆን ከሆንክ ንስሓ ግባ፣ ንስሓ አባት ጋር ሄድና ተማር፣ ትምህርት ተማር። ጥያቄዎች ካሉ ትምህርት ጨርስ። እኔ ወደዛ ለወጡ ሰዎች ብዙም ቦታ አልሰጥም። ለአንተ ብቻ ሳይሆን ከአንተ በላይ በጣም ብዙ ሴቶችም አሉ መመለስ የሚፈልጉ። ብዙም ቦታ አልሰጥም ለእነኛ። ቤተሰብ ይኖራቸዋል፣ ሄደው መማር ይችላሉ። ከሆነ ራሱ ያውቃል። እኛ ምን ልንነግረው እንችላለን? ቀጥታ ወደ ንስሓ ያለበት በዚህ አይደለም። እንትና ማተር ያልተረዳችሁ ያልገባችሁ ሌላ ነገር ኢኮኖሚካል ምናምን ብለሃል። እሱ አይመለከተኝም። ከኛ ጋር የሚያገናኘው ነገር የለም። ኢኮኖሚካሊ እኔ ከእስልምና የወጡ በጣም ብዙ ችግር ያለባቸው ልጆች አሉ። እነሱንም ሰፖርት አናደርግም። ኢኮኖሚካሊ አንረዳም። ገንዘብ የምንረዳው ነገር የለም። ገንዘብ የምንሰጠው ነገር የለም። ዛሲት። ስለዚህ ትምህርት ከሆነ ንስሓ ግባ፣ ተማር። እውነትም ኦርቶዶክስ ከነበርክ መመለስ ከፈልገህ ከሆነ
ሌላ ነው ልነግረው የነበርና እሱ ደግሞ ተቋርጬ ነበር። ተቋርጠ ነበር። እውነትም ኦርቶዶክስ ከሆንክ ብለን የቆምከው ከዛ በኋላ አልተሰማህም። ቀጥል አንሳለን። አሁንም እየተሰማ አይደለም። እኔ ገንዘብ አይደለም አንዴ ይምጣና ታወራለህ። ይምጣ ቆይ ሀሳቡን ይጨርስና ታወራለህ። በጣም ብዙ ልጆች ብዙ ሰዎች ስለሚጽፉለት ነው። አሁን አለ አመጣለ እና ምኑ ጋር ሪፖስት ያደረገው ውስጥ የእስልምና የሚያሳይ ነገሮች አሉ። ሪፖስት ያደረገው ውስጥ ያ ኤኒዌይስ በመጀመሪያ ደረጃ እንደውልልህ ነው የፈለግከው አይደለ? ኦኬ፣ እሱን አልችልም፣ ልደውልልህ አልችልም። አንድ ሁለተኛ ኢኮኖሚካል ሰፖርት አንስታል፣ እሱን አንረዳህም። በኢኮኖሚ ምክንያት እንደዛ እንደሆነ ነግረህኛል፣ ጽፈሃል፣ ቴክስቱን አይቼዋለሁ። አኪዝም አድርገኸኛል እኔን ጽሁፍህ ላይ ዝም ብለሃል ምናምን ነገር። መዳም የሚፈልጉ ቤተሰብ ያላቸው ብዙ ልጆች አሉ፣ እነሱ ጋር መድረስ አልቻለም። እንኳን አንድ ሰው ወጥቶ እሱን አንድ ላርገን እሱን ትሪት አርገን ደውለን እንትን ልንል ቀርቶ ማለት ነው። ስለዚህ እንድደውልልህ ነው የፈለግከው፣ እሱን አልችልም። ኬዝን አስቀምጥ ብዬ ደውል ነው የፈለግከው፣ ቀጥታ መደወል አልችልም። ኢኮኖሚካል ሰፖርት ነው የፈለግከው፣ እሱንም አንችልም። ከክርስትና የወጣ ከሆንክ ደግሞ ስቲል ሰው ራሱ ላልመድብልህ እንችላለን። መማር ዲያቆን ከነበርክ ደግሞ ይበልጥ አንመድብልህም። የአቢ ክብራልን በል እስኪ። ኧረ ዲያቆን እንትና ማነፎይ ሌላ ታሪክ ውስጥ ነው። እሱን ስላልነገርኩ ነው ልንገርህ ያልኩህ። ይሄ አይደለም ዲያቆን ነኝ እኮ አልከኝ እኮ ዲያቆን ነኝ ያልኩህ አንተ የአቢ ክብራን ለምን ትጠይቀኛለህ? ምናምን ችግር አለ። እሱ ቀላል ነገር አለ። መቼም እንደ ድሮ የአቢ ክብራ ያስመታል በወይራ እንልም አይደል? ለምን ያስመታል? ምንድን ነው እሱ ማለት ባለውስን አልኩ እኮ። አሁን አንተን ነው የፈለግኩ ነው የምልህ። ወይ ያልተረዳኸኝ ነገር አለ? በቃ ጥያቄ ከሆነ ጥያቄ ሰፖርት አድርጋለሁ። ወደ ክርስትና መመለስ ወይም እስቀድሞ ነው ክርስቲያን ካለው ከእስልምናው ሳይድ ጥያቄ ከሆነ ልመልስልህ እችላለሁ። ዛሲት ከዛ ውጭ ግን ኢኮኖሚካሊ ደውል መምህር መድቡልኝ እንደዚህ አንመድብም። መምህርም አንመድብልህም። አንድ ለብደው አንመድብልህ። በራስህ ጥረት ተማር። ክርስቲያን ከነበር አስቀድመህ ነው መምህር የምንመድበው። ሙስሊም ለነበሩ ሰው ብቻ ነው። ሙስሊም ለነበሩ ወደ ክርስትና ላይ ይመጡ ነው። እጥረት ስላለብን ወረፋ እየጠበቁ ያሉ ብዙ ስላሉ መምህር የምንመድበው ለእነኛ ነው። ፋይናንሻል ሰፖርት ደግሞ ዜሮ የለም፣ አንረዳም። ለማን ነው? እሱን አልፈለግኩም። እኔ አንተን ነው ነበር የፈለግኩት።